አማራነቱን ነው። አማራም አላስጠቃም የሚለው ማንን ነው? አማራነቱን ነው። ስለዚህ አማራን ለማጥቃት ፖሊሲ ታወጣለህ። ፖሊሲና ህገ መንግስት ቀይራለህ። ህገ መንግስቱ በፊት ተጠቅመህበታል አማራን ለማጥቃት፣ አሁንም ለማጥቃት ትጠቀምበታል። በናሽናል ዲያሎግ ስም አማራ የሌለበትን የናሽናል ዲያሎግ ሂደት ትመራና ከዛ በኋላ ያንን ሪኮሜንዴሽን ፖሊሲና ህግ አድርገህ ትተረጉመዋለህ። ከዛ አማራን ለሚቀጥሉት 50 ዓመታት ለማንበርከክ የሚሰጥህን አቅም ታዳብራለህ ማለት ነው። እንፈቅድለታለን ወይ? አንፈቅድለትም። ለምንድን ነው አንፈቅድለት? ለምንድን ነው የማይችለው? አማራን አማራ ማድረግ ተችሏላ። ስለዚህ ብልጽግና ቢመረውም ባይመረውም ደስ ቢለውም ባይለውም አማራ አቻው ሆኗል። የትጥቅ ልዩነት፣ የአቅም፣ የመታደር፣ የመሳሪያ፣ የገንዘብ ልዩነት ሊኖር ይችላል። ቢኮዝ ዩ ካፕቸርድ ዘ ስቴት። እናንተ የሀገሩን ግብር ትሰበስባላችሁ። አማራ አርሶ አደር ነው፣ ፋብሪካ የለውም፣ ማዕድን አያመርትም። ስለዚህ በእናንተ ልክ እንትን ያለ ሀብት ሪሶርስ ላይኖረው ይችላል። አክቲቪስት ገዝቶ አሰልፎ ላያስቀባጥር ይችላል። የአፍሪካ ህብረት የእንትን ህብረት እየተባለ መግለጫ ላይ ያወጣለት ይችላል። ያንን ሚዛን ግን አማራ በጽናቱ ይቀይረዋል። እየቀየረው መጣ። ዛሬ እየቀየረው ሲመጣ የት ጋር ተገኘን? እንትና የሚናገረውን ይመር ማን መኮንን ነው ጀነራል ማን የሚባለው የሚናገረውን እስኪ ያሰማን። ዛሬ የት ጋር እንደተገኘን እንዴት ሚዛኑ እንደተለዋወጠ ላሳያችሁ። ጀነራሉ የሚናገረውን አሰማን። እኛ ለሰላምና ለጋራ ደህንነት ያለን አዎንታዊ እሳቤና ቁርጠኝነት ብቻውን በቂ አይደለም። ጎረቤቶቻችን በራሳቸው ችግሮችና በውጭ ጫናዎች የተነሳ ደካማና ያልተረጋጉ ከመሆናቸውም ባለፈ ከኢትዮጵያ ጋር ያላቸው ግንኙነት በጥርጣሬና ከፍ ሲልም በጠላትነት በመፈረጅ ላይ የተመሰረተ እየሆነ መጥቷል። ይሄ ምስክርነት ነው የሚያስፈልገው። ጎረቤቶቻቸው ደካሞች ሆነዋል ነው የሚለው። የተረጋጉ አይደሉም ነው የሚለው። ግን ከኛ ጋር ያላቸው ግንኙነት በምን ላይ የተመሰረተ እየሆነ መጣ አለ። በጠላትነት ላይ የተመሰረተ እየሆነ መጣ። ይኸው ጀነራሉ ነው ያለው፣ ትላንት ነው ያለው። ጎረቤት የሚባል የለውም ብልጽግና። ጓደኛቸው ሐሜቲ ነው፣ ነን ስቴት አክተር ነው። ለምንድን ነው የጎረቤት ሀገራት የተነሱት? ከማን ጋር ስለቆሙ ነው። እናንተ መንግስት ሆናችሁ ያሰማራችሁት ሪሶርስ የኢትዮጵያን ሀብት፣ ታሪክ፣ ጥቅም ምንም ወዘተረፈ ተጠቅማችሁ ታሪኩን፣ የዲፕሎማቲክ ቱሉን፣ የኢትዮጵያን የነበሯትን ነባር አርኪቴክቸሮች፣ የሰላም የደህንነት መዋቅሮች፣ የኢትዮጵያን አቅም አጠቃላይ ተጠቅማችሁ ከጎረቤት ሀገር ጋር ሰላም መሆን አልቻላችሁ። ዋይ? ምክንያቱም በሀገር ውስጥ ባለው ፖለቲካ ስለተሸነፋችሁ። ቢካዝ እናንተ ኢትዮጵያን ስለማትወክሉ ፕሮክሲ ስለሆናችሁ የጎረቤት ሀገራትን ጦርነትን ጭምር ተሸክማችሁ ከኢትዮጵያ ህዝብ አልፋችሁ የጎረቤት ሀገራትን ህዝብ ስለምትወጉ የማን ሀገር ፍላጎትን ለማን እንደምትዋጉ የማን ጀነራል እንደሆናችሁ ጎረቤት ሀገራት ጭምር አወቁ። ከእናንተ ጋር የሚሰራ ሀገር የለም ዛሬ ላይ። መንግስት ሆነህ እንዴት ሁሉንም ጎረቤቶችን ታጣለህ ነው ጥያቄ። መንግስት ነኝ ካልክ ኢትዮጵያ ውስጥ የታጠቁ በእናንተ ደረጃ በእነሱ ልክ ገንዘብ፣ ሀብት፣ ንብረት የሌላቸው መዋቅር፣ ተቋም፣ ህግ፣ ፖሊሲ እና ዓለም አቀፋዊ እውቅና የሌላቸው ግን ነን ስቴት ሆነው ህዝባቸውንና ባላቸው ሪሶርስ አደራጅተው ራሳቸውንና ህዝባቸውን ከጥፋት ከማን ጥፋት? ከመንግስት ቫዮለንስ በኢትዮጵያ መንግስት ስም ስልጣን ከያዘው ቡድን የሚቃጣ ጦርነት ላይ በኢትዮጵያ ህዝቦች ላይ ያንን ለመመከት ነው ኢትዮጵያን እየተረባረቡ ያሉት። ያንን ለመከላከል ነው ጥረት እየተደረገ ያለው። እነዚህ ፈርቶች ዘላቂ ሰላም በኢትዮጵያ ውስጥም በቀጠናው ላይ እንደሚያመጡ ዋስትናን ከወዲሁ ሰጥተዋል። ጫካ ሆነው የሚታገሉ ኃይሎች፣ ገና መንግስት ያልሆኑ ኃይሎች መንግስት ነኝ ከሚለው አካል ይልቅ በሱዳን፣ በጎረቤት ሀገራት፣ በኤርትራ፣ በጅቡቲን ጨምሮ
በርካታ አካባቢዎች ላይ ወዳጅን የማፍራት እንቅስቃሴ ውስጥ ገቡ ማለት ናው። ኢንታየር ኢትዮጵያ ውስጥ እንድትዋጋ ተገደድክ ማለት። ኢትዮጵያ ውስጥ ከጅቡቲ አዲስ አበባ የሚመጣውን ሬልዌይ የኢትዮጵያን መሰረታዊ ብለን ላይን የምንለውን የኢትዮጵያን ትልቁን አርተሪ ሙሉ ወታደር ዲፕሎይ አድርጎ እኮ ነው እየጠበቀ ያለው አገዛዙ። ለምንድን ነው ወታደር ያሰማራኸው መንገዶቿ ላይ የኢትዮጵያ ትራንስፖርት ሲስተም እንትኖች ላይ? ምክንያቱም መንቀሳቀስ አትችልም፣ በአንተ ቁጥጥር ስራ አይደለም። ወታደር በሁሉም አካባቢ፣ ጀነራሎቹ አዲስ አበባ ለስብሰባ ካልሆነ እኮ አይመጡም፣ በየአካባቢው ተበትነው። ኮሎኔሎች ዛሬ እኮ ተማርከዋል። ዛሬ እኮ ምንድን ነው የሆነው? ደጋ ዳሞት ላይ መቼም ዳሞትን በተመለከተ ብዙ ጊዜ ተናግሬያለሁ። ከዛው ከቦታው ነው የምንዘግበው። ዳሞት በአማራ የትውልድ ተጋድሎ ውስጥ በዚህ ዘመን የተሰራው ታሪክና የሚሰራው ታሪክ መቼም አጀብ ነው። አይገባም እኮ ወታደር ዳሞት። ኮሎኔል አበራ ወደዛ ሲሄድ እኮ በብዙ ሽልማት በብዙ ኢንሴንቲቭ ነው ዳሞት የገባው። አልሄድም ዳሞት ብሎ ይሄው ዛሬ የሆነውን ሰምታችኋል። እዛ አትላኩኝ፣ በከባድ ትግል ነው ወደዛ ያቀን ነው። ወደዛ አልሄድም፣ አልገባም፣ አልወጣም ብሎ ነው አውቆታል እንደማይወጣ። ሲላክ አስታውሳለሁ ኒጎሼት አድርጎ ነው ተዋውሎ ገንዘብ ተጨማሪ በሚሊዮኖች የሚቆጠር ተሰጥቶት ነው ወታደሩን በጉቦ ደልሎ ነው ወደዛ የገባው። ማንም ሰራዊት አይገባም ወደዛ አካባቢ። በነገራችን ላይ ከገባም እንዳለ ከዚህ በፊትም ኮሎኔሉ ተማርኮ አቅርበነዋል አይደለም? የከፋ ተወላጅ የነበረው ማን ቆርቾ የሚባለው ኮሎኔል ተስፋዬ ቆርቾ ነው። የከፊቾ ተወላጅ ነው። እሱም ተማርኳል። ኮሎኔሉም አሁን ተማርኳል። ሲማረክ ስልኩ ላይ የተገኘውንም አይታችኋል። የአማራ ሴቶችን ሲደፍር ራሱ ኮሎኔሉ ያገዛዙ ጦር አዛዥ ትላንትና ሲቀርቡ የነበሩ አንዳንድ ሪፖርቶችን እየተመለከትኩ ነበር። ጀንደር ቤዝድ ቫዮለንስ አማራ ላይ። የአማራ ዩኒቨርሲቲዎች ምን እየሰራችሁ እንደሆነ አላውቅም። ቢያንስ በዚህ ሰዓት በሌላ ነገር ባታግዙ ይህን ጠንካራ ህዝብ እንደዚህ አይነት ጥቃቶችን በመረጃና በሰነድ እያስደገፋችሁ ኢንተርናሽናል ጆርናሎች ላይ ብታሳትሙ፣ ዩኒቨርሲቲዎች አይነው ያለባችሁን ጫና በዚህ ሰዓት አስመረቅን ምናምን እያላችሁ የመንግስት ባለስልጣናትን ወዲና ወዲያ ከምትሸከሙ ምን አለ በወገኖቻችሁ ላይ በሚደርስ ጥቃት ላይ ጥናትና ምርምር ብትሰሩ። እነዛን ዳታዎች ለዓለም አቀፉ ማህበረሰብ ቢያንስ ትውልድ የሚሞግትበት እህቶቻችሁ ላይ እናቶች ላይ የሚደርሰውን ጥቃት በደንብ በሰነድ እያስረገፋችሁ በእንደዚህ አይነት መንገድ ትግል ማድረግ ትችላላችሁ። በእውቀት ኖሌጅን ጀነሬት በማድረግ ፋክትን ጀነሬት በማድረግ በርካታ ዩኒቨርሲቲ ነበር የነበረው ያኔ። አሁን ምን ላይ እንዳሉ አላውቅም። ቢያንስ እንደነዚህ አይነት ምርምሮችን ብትሰሩ በእጅጉ ታግዛላችሁ። ኤኒሁ ዞሮ ፋስት ፎርዋርድ አሁን ምን ላይ መጣን ነው። መጣንና ይሄው ጀነራሉም ትላንትም አለምሸት ትልቁ ስጋታችን የአማራ ናሽናሊዝም ነው አለ። የሀገር ውስጥ ኃይል ነው አደጋ የደቀነብን አለ። ትንሽ እንስማው አለምሸት ሲናገር። ቅድም ያልነበራችሁ ሰዎች በዛኛው ቻናል ላይ ኤቢሲን ይህንንም ቻናል ሰብስክራይብ አድርጉ፣ አት ኤቢሲ ብሬክዳውንም ሰብስክራይብ አድርጉ። የአለምሸትን ንግግር ግን እንስማው። እሺ፣ ሀገራችን እያተራመሰ ያለው ነገር ጽንፈኝነት ነው። በዋናነትም ይሄ ብሔር ጽንፈኝነት ነው። በተለያየ አቅጣጫ ይምጣም፣ በሰሜን በቲፒኤልኤፍ አክራሪ አመራሮች በኩል ይምጣ፣ በአማራ ፋኖ በሚባሉ አክራሪ የአማራ ናሽናሊስቶች ይምጣ፣ በኦሮሚያ በሸኔ ስም በኦነግ ስም በኦላ ስም የሚንቀሳቀሱ አክራሪዎች ስም ይምጣ፣ በአብዛኛው በሀገሪቷ ውስጥ እየተካሄደ እዚህ ጋር ያዝልኝ። ከሸኔ ጋር ያለው ልዩነት በነገራችን ላይ ብልጽግና አይዲዮሎጂካል መሆኑን አላቅም። እኔ አይዲዮሎጂካል ዲፍረንስ አለን ከሸኔ ጋር ካለ ብልጽግና መጥቶ ከኔ ጋር ይከራከር። ኖ አይዲዮሎጂካል ዲፍረንስ የላችሁ። ከህወሓት ጋርም የአይዲዮሎጂ ዲፍረንስ የላችሁም። ባይዘወይ የአይዲዮሎጂ ዲፍረንሱ ከአማራ ናሽናሊዝም ጋር ብቻ ነው ያለው እኔ እስከማውቀው ድረስ። እሱም ዋይ አማራ ናሽናሊስት ሆነ ነው ጠባችሁ፣ ቅያሜያችሁና ኩርፊያችሁ እንጂ
ሲጀመር የምትጠብቀው የህገ መንግስት ብሔርተኛ ህገ መንግስት ነው የተቋቋ አንተ እዚህ ጋር የመጣኸው አለምሸት ደግፌ የመጣኸው በምን ምክንያት ነው የመጣው እዚህ ቦታ ላይ? ዋይ ሳሞራ በጡረታ ተሰናብቶ አንተ እዚህ ቦታ ላይ መጣ? እንዴት መጣ? ማን መጣ? አናውቅም እንዴ? እንዴት ስትመለስ እንዴት እንደተመለስክ ማዕረግ ተመልሶልህ እዚህ ቦታ ላይ መጣ። ከመጣህ በኋላ አሁን ያካበትከውን ሀብት በማንነትህ ምክንያት አሁን ያለህበት ቦታ ላይ አንቱ እየተባልክ ይሄንን ንግግር እንድትናገር መድረክ የተፈቀደልህ በብሔር ተዋጽኦ መስሎኝ። አየህ ደደቡ አማራ ዛሬ የለም። ያ እናንተ በኢትዮጵያ እንትን እያባበላችሁ ወደ ገደል የምትመሩት አማራ ዛሬ የለም። ጽንፈኝነት ብሔርተኝነት ሲባል ልቡ ሙክክ የሚል አማራ ነበር በፊት። ኦኬ ዛሬ እንደዛ አይነት አማራ የለም። አለ ኦፍ ኮርስ ዛሬ የምትጠቀሙበት እሱ ነው። እናት ሀገራችን እያለ ዛሬ እንትን የሚል አለ። ከፊት ምን እየሆነ እንዳለ ምን እናት ሀገሩ ላይ ምን እየሆነ እንዳለ ማይገነዘብ አለ። ዛሬም ግን ከሆነ ጋር ኦላ ላይ እና ዳሬ ሰላም ላይ ከዳሬ ሰላም ውጪ በነበሩ ጉባኤዎች ላይ ከህወሓትም ጋር ጅቡቲ፣ ናይሮቢ፣ ሲሸልስ እና ፕሪቶሪያ አንድም ቀን አይዲዮሎጂ ተነስቶ አያውቅም። አንድም ቀን ብሔርተኝነትህ ነው ስጋታችን አልተባለም። ከህወሓት ጋር ያለው ልዩነት ፖለቲካዊ እንጂ አይዲዮሎጂካል አይደለም። ከኦላ ጋር ያለው ልዩነት ፖለቲካዊ ነው፣ አይዲዮሎጂካል አይደለም። የአማራ ናሽናሊዝም ነው ግን አይዲዮሎጂካል አደጋ ተደርጎ የተወሰደው። ብሔርተኞች አይደለንም ካለ ይሄ ብልጽግና የሚባለው አብይ አህመድን ለምን አባረረው? በሀገሪቱ ላይ ከባድ ዳሜጅ እየፈጠረ ያለው አብይ አህመድ ጠቅላይ ሚኒስትር የሆነው በምን አግባብ? የብሔር ተዋጽኦ ነው። የኮንሶ ልጅ አብይ አህመድ ባለበት ቦታ ላይ ከሱ የተሻለ ትምህርት ያላቸው የኮንሶ ልጆች ኢትዮጵያን መምራት ይችላሉ? ከአብይ አህመድ በላይ ትምህርት ዝግጅት ያላቸው የሶማሌ ልጆች ኢትዮጵያን መምራት ይችላሉ? አይችሉም። የሀገር ባለቤት ጋፊ አባቢዩማ አዲስ አበባ የፊንፊኔ እኔ ነው የሚለው ስብስብ ስለ ብሔር እንዴት ነው የሚያወራው? ሀገራትንና ከተሞችን ያላለማውን በተናጠል ያላለማውን ከተማ በተናጠል ያልገነባውን ከተማ ጭምር የኔ ነው የሌሎች ኢትዮጵያውያን ክሌም የለበትም። ታሪካዊ ምንም ሌላ ክሌም ሊኖር አይችልም። እኔ ነኝ የሀገር ባለቤት ብሎ ፌዴራል መንግስቱን ይዞ የአዲስ አበባ መስተዳደርን ተቆጣጥሮ የፌዴራል ተቋማትን ተቆጣጥሮ ራሱ ኦሮሚያም ሆኖ ራሱ አዲስ አበባም ሆኖ ራሱ ፌዴራልም ሆኖ ኒጎሼት የሚያደርግ ከራሱ ጋር ልክ እንደ ዳያሎግ ኮሚሽኑ ማለት ነው። ራሱ ኮሚሽነር፣ ራሱ የአጀንዳ ባለቤት፣ ራሱ የአጀንዳ አጽዳቂ፣ ራሱ ፈጻሚ፣ ራሱ ተከታታይ ተግባር። እንደዚህ አይነት ቀልድ አይሰራም። ኢትዮጵያን በሚገባን በምናውቃት ልክ አውቀናታል። አትሊስት ታሪኳን እና ጥንታይነቷን ቁመቷን እና ግዝፈቷን ባናውቅ ዛሬ ያለችዋን ኢትዮጵያ ግን እናውቃታለን። ማን እንደሆነች እናውቃታለን። ስለዚህ መጥተው ዛሬ ኤርትራ ላይ ከዚህ በፊት የአማራ ተስፋፊ ኃይል ይል ነበር። የአማራ ተስፋፊ ኃይል ኤርትራን የኤርትራን ሉዓላዊነት እንትን የማይል የብሔሮችን ሉዓላዊነት የማይቀበል የአማራ ተስፋፊ ኃይል ሲል ከርሞ አሁን መጣና ኤርትራ የደህንነታችን የሉናችን ስጋት ናት አለ። ትናንትም ስለ አማራ ሲናገር የነበረው እሱ ነው። ትርክቱን ይናገርና ያስተጋባ የነበረው ዛሬም ስለ ኤርትራ የሚናገረው እሱ ነው። በዚህ ውስጥ አማራ ስለ ራሱ አልተናገረም። ትናንትም ሆነ ዛሬ በጎረቤት ሀገራት ላይ ለኦህዴድ የፖለቲካ መጫወቻ ፍላጎት ሲባል በታላቂቷ ኢትዮጵያ ስም የሚቀነቀንን